ተቀበለኛ የተዘጉ ማዕፀኖች ይከፈቱ። የጭንገፋ ማዕፀኖች በፍሬያማነት ይቀየሩ። ያላጠቡ ጡቶች የሚቀጥለው ዓመት ያጥቡ። ልጅ የተናፈቁ ማዕፀኖች ልጅ ይሸከሙ። ሳሙኤልና ዲቦራ መንታው ነው ይቀመጡ። እግዚአብሔር ሆይ ካሌብና ኢያሱ በማዕፀናቸው ላይ ይቀመጥ። እጢ የቀለጠ ይሆን። ይህን ፍሬ ሲበሉ ማዕፀናቸው ይከፈት። ኤችአይቪ ይነቀል፣ ካንሰር ይነቀል፣ ስኳር ይነቀል፣ ኪንታሮት ይነቀል፣ እጢ ይነቀል፣ ጎይተር ይነቀል፣ በሽታ ይነቀል። በዚህ ፍሬ ላይ ጸልያለሁ። የሰማይ በር ይከፈት፣ የሰማይ ደጅ ይከፈት፣ ሰማይ በላያቸው ላይ ይከፈት፣ እጅ በቤታቸው ላይ ይገለጥ፣ ፍሬያማ ይሁኑ። በዚህ ፍሬ ላይ ጸልያለሁ። የመለኮት እሳት ይለፍ፣ የመለኮት ኃይል ይለፍ። የሚበላ ሰው ሁሉ አሜን አትኑኝም? እጅሽን ዘርጊሲ። ይህን ፍሬ የሚበላ ሰው አንተ ከኔ ጋር እንዳለ እንዲታወቅ። ልጅ የሚፈልግ ልጅ፣ በረከት የሚፈልግ በረከት፣ እግዚአብሔር ጤንነት የሚፈልግ ጤንነት። የተዘጉ በሮች ይከፈቱ። የትዳር በር ይከፈት። አንዳኩ ሸሄል ቫካታካባ ፔሎራኔ አናሞሽያ ቪኖሬ አንቺኒ ካባ። በዚህ ፍሬ ላይ የመለኮት እሳት ይለፍ። ፍሬያማነት ወደ ዘራቸው ይግባ፣ ወደ ቤታቸው ይግባ። ድንገተኛ መልአክ ወደ ቤታቸው ይግባ። በዚህ 15 ቀን ውስጥ ማዕፀናቸው ላይ አዲስ ነገር ይሆን፣ ቤታቸው ላይ አዲስ ነገር ይሆን። የመታሰብ ፕሮግራም ውስጥ ያንተ ኃይል ይገለጥ። ዱናሚ በዚህ ፍሬ ውስጥ ይገለጥ። ፍሬያማ ሆነው ይለፉ። አቤት ፍሬያማ የሆነው በዚህ ፍሬም ላይ ጸልያለሁ። ፍሬያማ የሆነው ፍሬያማ የሆነው የሚወስዱበት ፍሬ ላይ ክብርህ ይለፍ፣ እጅህ ይለፍ፣ ጣትህ ይለፍ። የሞቱት እጆች ላይ ይነሳሉ፣ የታመሙት ይፈወሳሉ። መድኃኒትና ፈውስ አድርጌሃለሁ ያልከኝ ተወራረድኩብህ ጌታ ሆይ። አለማመናቸውን አልፈስራ። መንታ መንታ ልጆች ይወለዱ። 3 መንታ ይወለድ፣ 4 መንታ ይወለድ፣ 2 መንታ ይወለድ፣ 1 ወንድ ይወለድ፣ ሴት ትወለድ። በእውነት እጸልያለሁ ታሪካቸው ይቀየር፣ ይቀየር። ይህንን ዜት እጸልያለሁ እያንዳንዳቸው ግንባር ላይ ሲያልፍ የመለኮት እሳት ይሆን፣ የመለኮት ኃይል ይሆን፣ የመለኮት ቅባት ይሆን። በዚህ ዜት ላይ ያንተ ኃይል ይሆን። በእውነት ያንተ ክብር ይለፍ። እጃችሁ ከፍ አርጉና ተፈጸመ በሎ፣ ተፈጸመ በሎ። አሜን።